የታጠቁ ኃይሎች በፈጸሙት ጥቃት አንድ ሚሊሻ፣ አንድ መደበኛ ፖሊስ እንዲሁም አንድ የአድማ ብተና አባል መስዋዕት ሆነዋል ሲል በማዕከላዊ ኢትዮጵያ ክልል የምስራቅ ጉራጌ ዞን ፖሊስ አዛዥ ኢንስፔክተር ሙሰማ ጀማል ለታቦር ኒውስ ተናገሩ። ታግተው የነበሩ 48 ዜጎች ሙሉ በሙሉ ተመልሰዋልም ሲሉ ገልጸዋል። እንደ ፖሊሱ አዛዥ ገለጻ ሰኔ 13 ቀን 2018 ዓ.ም በዞኑ ሶዶ ወረዳ ሲንቲኒ ጥያ መሃል ላይ በተለምዶ ቄራ ተብሎ በሚጠራው አካባቢ የታጠቁ ኃይሎች አንድ መለስተኛ የህዝብ ማመላለሻ እና ፋይፌል አነስተኛ የህዝብ ማመላለሻ ተሽከርካሪ አስቁመው ተሳፋሪዎችን የማገት እንቅስቃሴ አድርገዋል። በወቅቱ በአካባቢው የነበሩ ሚሊሻዎች፣ መደበኛ ፖሊሶች እና የልዩ ኃይል ተሳፋሪዎችን ለመታደግ ባደረጉት የተኩስ ልውውጥ 20 ተሳፋሪዎችን ማስጣል መቻላቸውን ገልጸዋል። 28 የሚሆኑትን ቡድኑ ወደ አጎራባች የኦሮሚያ ክልል ደቡብ ምዕራብ ሸዋ ዞን ሶዶ ዲቺ ወረዳ ይዞ መሸሹን አመላክተዋል። ተሳፋሪዎቹን በማዳን ሂደት ውስጥ በነበረው የተኩስ ልውውጥ አንድ ሚሊሻ፣ አንድ መደበኛ ፖሊስ፣ አንድ የአድማ ብተና አባል በድምሩ 3 የመንግስት ጸጥታ አካላት መስዋዕት መሆናቸውን ኮማንደር ሙሰማ ለታቦር ኒውስ ገልጸዋል። በማግስቱ ሰኔ 14 2018 ዓመት ጸጥታ ኃይሉ ከኦሮሚያ ክልል ጸጥታ አካላት ጋር በመሆን በተደረገው የተኩስ ልውውጥ ታግተው ያደሩ 28 ተሳፋሪዎችን ማስለቀቅ መቻሉን አስረድተዋል። ለህዝብ ሰላምና ደህንነት ሲሉ ከተሰዉት 3ቱ የጸጥታ አባላት በተጨማሪም አንድ መደበኛ ፖሊስ፣ አንድ የክልሉ አድማ ብተና አባል በጥይት ተመተው ተርፈዋል ብለዋል። በነበረው ሁኔታ በውል ያልታወቀ ንብረት ከመዘረፉ ባለፈ በተሳፋሪዎች ላይ ምንም አይነት ጉዳት አለመድረሱም ሁሉም ተሳፋሪዎች መለቀቃቸውን ተናግረዋል።